ውድ አድማጮቼ እንደምን አላችሁ? ዘመኑን የምናይበት ጊዜውን የምንዋጅበት ህሊናና አይን ማስተዋልና አእምሮ ከሌለን ጭልጥ ባለ በሰው አስተሳሰብ እየተጋለብን የምንነዳ ምስኪኖች ነን። ሃይማኖት በባህሪው የሰውን አእምሮና አስተሳሰብ ጨፍድዶ በቀንበር ስር የሚያውል በጣም ከጥልቁ የተላከ የሰይጣን መሳሪያ ነው። በየትኛውም ሃይማኖት ውስጥ ቅድስና የለም። ነገር ግን በየትኛውም ሃይማኖት ውስጥ ደግሞ መገለልን ብቻም ሳይሆን መጨቆን አለ። ፈጣሪ የሃይማኖት ደጋፊና በሃይማኖት ምናብ የሚፈጠር እሳቤና አስተሳሰብ ሳይሆን አምላክ ሁሉን የሰራ የእምነት ፈጣሪ ነው። እምነት ሰው የተፈጠረለት ማንነቱ እንጂ ከውጪ የሚገበየው የውጪ ዓለም አስተሳሰብ ገበያ አይደለም። ሰው ከፈጣሪ የተወሰነለትን ፍቃድና በእምነት ስር ይኖራል። እንደዚህ ነው እንግዲህ በሀገራችን የምናየው አንዳንድ አጸያፊና ዘግናኝ የሆኑ ድርጊቶችን በሃይማኖት መሪና በሃይማኖተኞች የመታረድና የመግደል እንዲሁም ደግሞ በሰብአዊ ቁሳውን ላይ የሚዘገንን የሚያስጸይፍ ነገር ሲሰሩ የምናየው እንደዚህ ይህ በኢስት አፍሪካ የምትገኝ በአንዲት አገር ውስጥ የሚደረግ አዘግናኝና አሰቃቂ ለማየትም የሚከብድ ነውር ነው። በሀገራችን ከዚህ የባሰ አጸያፊ ነገርን ተመልክታን ሰው ሳርን እንደ ከብት የሚያስግጥ እንዲሁም በመለኮት የተመራው ነው እያለ ሰው ላይ ቁጭ ብሎ በአፍ ላይ የሚፈሳ ከተለያየ ሴቶች ጋር ወሲባዊ ግንኙነት አድርጎ ያስወለደ አረምኑን ስንቱን ቅጡ የሌለው በጣም የሚዘገንን አስጸያፊ ነገር ሳይተናል ተመልክተናል። ሃይማኖት ሞራል እንዳይኖረንና አእምሮአችን ለእውነተኛ ሐሳብ እንዳናስብ ቀንበር ከመሆኑም አልፎ መጋረጃ ነው። ሃይማኖት በራሱ እሳቤና አስተሳሰብ የራሱን ምናባዊ አምላክ ፈጥሮ ገነትንና ሲኦልን ማስፈራሪያ አድርጎ እንዲሁም ሰይጣንና ሞትን በእኛ ላይ አንግሶ የሚኖር ነው። ሰው ሃይማኖተኛ የሚሆነው ሞትንና ሰይጣንን ፈርቶ ነው። እምነት ግን አርነት የምንወጣበት የመለኮታዊ ስጦታ ነው። እግዚአብሔርን ፍቃዱና ሐሳቡን የምንከተልበት ነው። ውድ ወገኖቼ ከእንግዲህ እኔ ምን ልበላችሁ? ሃይማኖተኛ አትሁኑ፣ እምነትን ግን ልበሱ። እምነት የመዳን ጥሩር ነውና። አመሰግናለሁ። ጌታፍ ነኝ። ማነው ማዳንን ሰው የሚል ማነው? ቢከፋችሁም